ሰላም ጤና ይስጥልን። ፍንፍኔ ከሚገኘው ስቱዲዮአችን ዕለታዊ ዜና ይዘን ቀርበናል። ደጀኔ ጉተማ ነኝ። በኢትዮጵያ ተጨማሪ 3 ግለሰቦች የኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታወቀ። ሚኒስትሯ ዶክተር ሊያ ታደሰ ባለፉት 24 ሰዓታት የላቦራቶሪ ምርመራ ከተደረገላቸው 225 ሰዎች መካከል በ3ቱ ላይ ቫይረሱ መገኘቱን ነው የተናገሩት። ከ3ቱ ሰዎች መካከል 2ቱ ግለሰቦች ከዱባይ መጥተው በለይቶ ማቆያ ውስጥ ክትትል ሲደረግላቸው የነበሩ መሆናቸውንም ሚኒስትሯ ጠቁመዋል። አንደኛው ግለሰብ በአማራ ክልል የሐዊ ዞን አዲስ ቅዳም ከተማ ነዋሪ መሆኑንም ገልጸዋል። በኢትዮጵያ በአጠቃላይ ቫይረሱ የተገኘባቸው ሰዎች ቁጥር ወደ 55 ከፍ ማለቱን ዶክተር ሊያ ታደሰ ተናግረዋል። የኢፌዴሪ የሚኒስትሮች ምክር ቤት የኮሮና ቫይረስ ወረርሽኝ እየተባባሰ መምጣቱን ተከትሎ በሕገ መንግስቱ አንቀጽ 93 በተደነገገው መሰረት የአስቸኳይ ጊዜ አዋጅ መደንገጉ ተገለጸ። የጠቅላይ ሚኒስትር ጽሕፈት ቤት ባወጣው መግለጫ ኮቪድ-19 በዓለም አቀፍ ደረጃ በማህበራዊ ፖለቲካዊና ኢኮኖሚያዊ ዘርፎች የሚያስከትለውን የጫና ክብደት በመገንዘብ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ባለፉት ሳምንታት ተገቢውን ምላሽ ለመስጠት እንዲቻል ሲዘጋጅና እርምጃዎችን ሲተገብር መቆየቱን አስታውቋል። እስካሁን ሊከሰቱ የሚችሉትን ፈታኝ ሁኔታዎች ያለማቋረጥ በመገምገም ከሁኔታዎቹ ጋር ተመጣጣኝ የሆኑ እርምጃዎች መወሰዱንም የጠቅላይ ሚኒስትር ጽሕፈት ቤት ያወጣው መግለጫ ጠቁሟል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ሁሉም ሰው የአስቸኳይ ጊዜ አዋጅ ድንጋጌዎችን ተፈጻሚ እንዲያደርግና የጤና ሚኒስቴር ያወጣውን ቫይረሱን የመከላከል መመሪያ በጥብቅ እንዲተገብር አሳስበዋል። አከራዮች በአነስተኛ ንግድ ለሚተዳደሩ ወገኖች የክራይ ክፍያ እንዲተውላቸው የፍንፍኔ ከተማ ምክትል ከንቲባ ታከለ ኡማ ጥሪ አቀረቡ። ምክትል ከንቲባው የጊዜውን ፈተና ለማለፍ አንዳንድ ጊዜ የግድ የሆኑ መስዋዕትነቶች ይኖራሉ ብለዋል። እንቅስቃሴ በመቀነሱ ምክንያት አስቸጋሪ ሁኔታ ውስጥ ያሉትን በአነስተኛ ንግድ የሚተዳደሩ ሰዎችን መደገፍ እንደሚያስፈልግም ምክትል ከንቲባው ገልጸዋል። እነዚህ ወገኖችን ለመርዳት አከራዮች የክራይ ክፍያ እንዲተውላቸው ጥሪ አቅርበዋል። ምክትል ከንቲባው ታከለ ኡማ መንግስት ያሰራቸውን የኦሮሞ ነጻነት ግንባር ከፍተኛ አመራሮችንና የሚዲያ ሰዎችን እንዲለቅ አምነስቲ ኢንተርናሽናል ጠየቀ። ሰዎችን ያለ አግባብ አስሮ ማቆየት ተገቢነት እንደሌለው ድርጅቱ አሳስቧል። አዳነ ተስፋዬ ተጨማሪ ዘገባ አለው። ዓለም አቀፉ የመብት ተሟጋች ድርጅት እንደሚለው ፍርድ ቤቱ በተጠርጣሪዎቹ ላይ የተመሰረተውን ክስ ባለፈ ሳምንት ውድቅ አድርጎታል። እንዲሁም የኦሮሚያ አቃቤ ሕግም ተጠርጣሪዎቹ ፈጸሙ የተባለውንና የተከሰሱበት ምክንያት የሚያስከስስ አይደለም ብሎ በወንጀል ስነ ስርዓት ሕጉ መሰረት ፋይላቸውን ዘግቶ ለፍርድ ቤት አቀርበዋል። ፖሊስ ግን በሌላ ወንጀል ይፈለጋሉ በማለት አስሯቸዋል ብሏል። ፖሊስ በሌላ ወንጀል ይፈለጋሉ ቢልም ግለሰቦቹ በምን ወንጀል እንደሚፈለጉ ግን አይታወቅም ብሏል አምነስቲ ኢንተርናሽናል። የድርጅቱ የምስራቅ አፍሪካ አጥኚ የሆኑት አቶ ፍሳ ከጀርመን ድምፅ ራዲዮ ጋር ባደረጉት ቃለ ምልልስ ከአንደኛው ተጠርጣሪ በስተቀር ሌሎቹን ጠበቆቻቸው ሊያገኟቸው አለመቻላቸውና ግለሰቦቹ በሌላ ወንጀል የሚከሰሱ እንኳን ቢሆን ፍርድ ቤት መቅረብ ነበረባቸው ብሏል። ግለሰቦቹ ግልጽ ባልሆነ ሁኔታ እስካሁን ፍርድ ቤት ሳይቀርቡ ከሳምንታት በላይ መታሰራቸው አግባብነት የሌለውና የግለሰቦቹን ሰብአዊ መብት መጋፋት መሆኑንም ተናግሯል። ቀደም ሲል ፍርድ ቤትም እንዲፈቱ ትዕዛዝ በመስጠቱ መንግስት ያለምንም ቅድመ ሁኔታ እንዲለቃቸው ድርጅቱ ጠይቋል። በምስራቅና ደቡባዊ አፍሪካ የአምነስቲ ኢንተርናሽናል ኃላፊ ዶፕሬስ ሙቼና በበኩላቸው የኢትዮጵያ ባለስልጣናት ተጠርጣሪዎቹን በተዘፈቀደ ማሰር፣ ማዋከብና ማሸማቀቃቸውን ማቆም አለባቸው ይላሉ። አምነስቲ ኢንተርናሽናል እንዲፈቱ የጠየቃቸው ፖለቲከኞች የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል ባቲ ፊለሌ፣ የግንባሩ ኃላፊ ገዳ ገቢሳና የግንባሩ አባል ብሊሱማ አራርሳ ናቸው። ጋዜጠኞቹም ኦነግ ይቆጣጠሯል ተብሎ የሚታመነው የኦሮሚያ ኒውስ ኔትወርክ የተባለው ጣቢያ ምክትል ዳይሬክተር ደሱ ዱላና ዋቋ ኖሌ ይባላሉ።
የትዊተር መስራች ጃክ ዶርሴ የኮሮና ቫይረስ ወረርሽኝን ለመከላከል የሚደረገውን ጥረት ለመደገፍ የ1 ቢሊዮን ዶላር ድጋፍ እንደሚያደርግ አስታወቀ። ጃክ ዶርሴ በትዊተር ገጹ ባሰፈረው መልእክት ነው ድጋፉን እንደሚያደርግ ያስታወቀው። ድጋፉ የሀብቱን 28 በመቶ እንደሚሆንም አስታውቋል። የፌስቡክ መስራች ማርክ ዙከርበርግ 30 ሚሊዮን ዶላር ለመስጠት ለወረርሽኙ የሚደረገውን ሕክምና ለማገዝ ቃል መግባቱንም ተናግሯል። የአማዞኑ ጄፍ ቤዞስ በበኩሉ 100 ሚሊዮን ዶላር እንደሚሰጥ ያስታወቀ ሲሆን እርዳታው በአሁኑ ወቅት በምግብ እጥረት ለሚቸገሩ የአሜሪካን ዜጎች ለማገዝ ይውላል ብለዋል። የአፕል ባለቤት ቲም ኩክ በበኩላቸው በኮሮና ቫይረስ ክፉኛ ለተጎዳችው ጣሊያን የሕክምና ቁሳቁስ ድጋፍ እንደሚያደርግ ማስታወቁን ቢቢሲ ዘግቧል። በዓለም ላይ በኮሮና ቫይረስ የተያዙ ሰዎች ቁጥር 1.4 ሚሊዮን መብለጡ ተዘገበ። በስፔን ደግሞ የሟቾች ቁጥር ጨምሯል። አሁን ሆስፒታል የሚገኙት የዩኬ ጠቅላይ ሚኒስትር በጥሩ ሁኔታ ላይ እንደሚገኙም ተዘግበዋል። ኮሮናን የተመለከቱ መረጃዎችን አዳነ ተስፋዬ አሰባስበዋል። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን በኮሮና ቫይረስ ተጠቅቶ ሆስፒታል ከገቡ 3ኛ ቀን ያስቆጠሩ ሲሆን ለጠቅላይ ሚኒስትሩ አስፈላጊው የሕክምና ድጋፍ እየተደረገላቸው እንደሆነ የውጭ ጉዳይ ኃላፊ የሆኑት ዶሚኒክ ራብ ገልጸዋል። በእንግሊዝ ከ55 ሺህ በላይ የሚሆኑ ሰዎች በኮሮና ቫይረስ መጠቃታቸው የታወቀ ሲሆን ከሲኤንኤን ያገኘነው መረጃ እንደሚያሳየው ከሆነ በሀገሪቱ 213181 የሚሆኑ ሰዎች ምርመራ ተደርጎላቸው 55242 ሰዎች በቫይረሱ እንደተያዙም ተረጋግጠዋል። በኮቪድ-19 ተጠቅቶ ሆስፒታል ከገቡ መካከል 6159 ሰዎች መሞታቸውን የእንግሊዝ የጤናና ማህበራዊ እንክብካቤ ክፍል ገልጸዋል። ይህንንም ተከትሎ የሀገሪቱ የውጭ ጉዳይ ሚኒስቴር የሆኑ ዶሚኒክ ራብ የዩናይትድ ኪንግደም ዜጎች ከቤታቸው እንዳይወጡ የተላለፈውን ትዕዛዝ ለማላላት ሀገሪቱ ገና በዚያ ደረጃ ላይ አልደረሰችም ብሏል። በተከታታይ ለሁለተኛ ቀናት ከ1000 በላይ ሰዎች የቫይረሱ ሰለባ መሆናቸውን ተከትሎ ሩሲያ ውስጥ በቫይረሱ የተያዙ ሰዎች ቁጥር ከ8672 በላይ ደርሷል። በፈረንሳይ ወታደራዊ አውሮፕላን ተሸካሚ መርከብ ላይ ተሳፍሮ የነበሩ ሰራተኞች ከኮሮና ቫይረስ በሽታ ጋር ተያይዞ የሚመጡ ምልክቶችን ካሳዩ በኋላ መርከቧ ወደ ወደብ ለመመለስ እየተጓዘች ነው ተብሏል። የፈረንሳይ ጦር ኃይሎች ሚኒስቴር ዛሬ እንዳሉት በአሁኑ ወቅት ወደ 40 የሚጠጉ አባላት በጥብቅ የሕክምና ክትትል እየተደረገላቸው ነው ብሏል። በአውሮፓ ውስጥ የሚገኘው የኮሮና ቫይረስ ተጠቂ ሰዎች ቁጥር ዓለም ላይ ካለው ጋር ሲነጻጸር ከግማሽ በላይ ነው ሲሉ የአህጉሪቱ ዋና ዳይሬክተር ዶክተር ሃንስ ሄነሪክ ሉጅ ተናግረዋል። በቫይረሱ በጣም ከተጠቁ 10 አገሮች ውስጥ 7ቱ የሚገኙት በአውሮፓ ውስጥ ነው ያሉት ዳይሬክተሯ በአህጉሪቱ አዳዲስ በቫይረሱ የሚያዙ ሰዎች ቁጥር እየተበራከተ መሄዱ የተረጋገጠ ሲሆን በጠቅላላው የቫይረሱ ተጠቂዎች ቁጥር ከ622257 በላይ የደረሰ ሲሆን ከ56930 የሚበልጡ ሰዎች ሕይወታቸው ማለፉን መረጃዎች ያሳያሉ። ይህ በእንዲህ እንዳለም በቆዳ ስፋቷ የዓለማችን ሁለተኛዋ ትልቅ አህጉር የሆነችው አፍሪካ በአሁን ጊዜ ቢያንስ ከ10 ሺህ በላይ የሚሆኑ ሰዎች በኮሮና ቫይረስ እንደተያዙ መረጃዎች የሚያሳዩ ቢሆንም የዘርፉ ባለሙያዎች እንደሚሉት ከሆነ ግን በበሽታው የተጠቁ ሰዎች ትክክለኛው አሃዝ ከዚህም ሊበልጥ ይችላል ብለዋል። በመጨረሻም በአሜሪካ የዲሞክራቲክ ፓርቲ እጩ ተወዳዳሪ በርኒ ሳንደርስ ከምርጫው ውድድር ራሳቸውን ማግለላቸውን አስታወቁ። የበርኒ ሳንደርስ ከውድድሩ መውጣት የቀድሞ የአሜሪካ ምክትል ፕሬዝዳንት ጆ ባይደን የዲሞክራቶች እጩ ፕሬዝዳንታዊ ተወዳዳሪ እንዲሆኑ መንገድ ጠርጎላቸዋል። ጆ ባይደን አሁን ስልጣን ላይ ከሚገኙት ከአሜሪካው ፕሬዝዳንት ከዶናልድ ትራምፕ ጋር መጪ ህዳር ወር ለፕሬዝዳንታዊ ምርጫ ይወዳደራሉ። እንግዲህ ውድ አድማጮቻችንና ተመልካቾቻችን ከፍንፍኔ ስቱዲዮ ዕለታዊ ዜናችን በዚሁ አበቃ። መልካም ቆይታ።